በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ሰላም የተከበራችሁ ውድ ኦርቶዶክሳውያን በዓለም ላይ የምትኖሩ የክርስቶስ ሰላም ከሁላችሁ ጋር ይሁን። አንዲት ግጥም ላቀርብላችሁ ነው። የግጥሜ ርዕስ የወንቅ እሸት ገብርኤል ይላል። የወንቅ እሸት ገብርኤል አንተ ልዩ ቦታ አምላክ የመረጠ የሰራዊት ጌታ ስብሐተ እግዚአብሔር ሁልጊዜ ጧት ማታ እንዴት አርጎ ሰራ የሰራዊት ጌታ ምስጋና ይጎድል ሲወደስ በልልታ የወንቅ እሸት ገብርኤል እግዚአብሔር ስጦታ ጌታ የመረጠ ለሰው ልጅ አለይታ ፈውስ ታምራት የመድኃኒት ቦታ እውር ስታበራ ሰንሰለት ስትፈታ ምሕረት የምታሰጥ ከሰራዊት ጌታ ምሳሌ አጣውልህ አንተ ልዩ ቦታ የወንቅ እሸት ገብርኤል ብለው ሲጠሩህ ከሞት የምታድን አንተን ላመኑህ ስንቱን አወጣኸው ይነገር ዝናህ የሰው ልጆች ዳኑ በቃል ኪዳንህ ቆመው መሰከሩ እጽብ ነው ስራህ ጎባጣውም ቀና እውር አበራህ እንሰዋ ምስጋና እንቁም ለክብርህ ሞት የምታስነሳ ይነገር ዝናህ የድሆች መጠጊያ ለዓለም አበራህ የሥጋም የፈውስ ነህ የነፍስም ዋስትና ሲነገር ይኖራል የጽድቅ ስራህ እነ የወዲት ጉዲት ያፈራረሱህ እነሱ ፈረሱ አንተ ግን አለህ ዘላለም ይኖራል የጽድቅ ስራህ ታሪክ አይቀበር ሕያው ነው ስምህ የበረሃው መናኝ ልዩ አርጎ ሰራህ የሥላሴ ባሪያ ልዩ አርጎ ሰራህ ዓለም ተደነቀ በጽድቅ ስራህ በረሃው ሲቀና ፍቅር ተሰራብህ የልማቱ ስራ ሲፋጠንብህ የወንጌል አርበኛ የንታየን ሰጠህ የወንቅ እሸት ገብርኤል አንተ ልዩ ነህ ምድራዊ ገነት ነህ ሰማያዊ ጸጋ የዘላለም ሕይወት ኦምድ ተጸጋ ምስጋና ይድረስህ እጃችን ይዘርጋ የወንቅ እሸት ገብርኤል አለ ሙሉ ጸጋ ሁሉ ተሰጥቶሃል የመፈወስ ጸጋ ከአምላክ ያማልደን እንኑር ካንተ ጋር ማስተዋልን ስጠን በጸሎት እንትጋ ለአዳም ልጅ መድኃኒት ተሰጥቶሃል ጸጋ በሃይማኖት አድነን እንቁም ካንተ ጋራ የድንግል አብሳሪ የራማው መልአክ የእግዚአብሔር ሰው መሆን ለድንግል ያበሰርክ በገሊላ ናዝሬት በትንሽ ከተማ ከራማ ወረድክ ብስራት ልታሰማ የእግዚአብሔር መልአክ በመሰዊያው ቆሞ ዘካርያስ ፈራ ባየውም ተገርሞ እርሱም እንዲህ አለ ዘካርያስ ሆይ ጸሎት ተሰማ ታላቁ ነቢይ ጸሎት ተሰማ አለው ተናገረው እጅ ልጅን ትወልዳለህ ዮሐንስ የሚባል ታላቅ ስጦታ አለ ካህኑ ዘካርያስ ባያምን ባይሰማ የመልአኩን ቃልም ብስራቱን ባይሰማ አንደበቱን ዘጋው ቃሉን ስላልሰማ ከዛሬ ጀምሮ ትሆናለህ ዲዳ እስከሚወለድ እኔ ገብርኤል ነኝ ላንተ የምማልድ እግዚአብሔር ፊት የሚቆም እኔ ገብርኤል ነኝ ቃሌን ብትሰማ ከእንግዲህ አድምጠኝ የድንግል አብሳሪ ተልኮ ከእግዚአብሔር ተፈሲ አላት እሷን ሊያበረታ እርሱም እንዲህ አላት አትፍሪ አትደንግጭ ማርያም ሆይ ከእግዚአብሔር ጸጋን የምትሰጭ የእግዚአብሔር ሰው መሆን ብስራት የነገረ ከራማ ወረደ በናዝሬት በረረ ቂርቆስ ኢየሉጣን ያወጣ ከሳቱ እኛንም ጠብቀን ሊቀ መላእክቱ ዳንኤልን የጠበክ ከአንበሳ መንጋጋ ጥበብ ተሰጥቶሃል የእውቀት ባለጸጋ ከአንበሳው መንጋጋ ከውሃው ፍላት ፈጥነህ አዳንካቸው የራማው መልአክ ገብርኤል አንተነ የሁሉ አባት በባቢሎን ተራራ ታላቅ አዋጅ ወጥቶ ለጣዖት ሊያሰግድ መመሪያን አውጥቶ ሁሉም ይስገዱ አለ ለጣዖት ሐውልቱ እኛን ሰግድም አሉት ሕፃናት ሰለስቱ ያመለክነው አምላክ ያወጣል ከሳቱ ባያድነን እንኳን እንጣል ከሳቱ ለጣዖት አንሰግድም አሉና ሰለስቱ ወደ እቶኑ ገቡ ተጣሉ ከሳቱ ገብርኤል አወጣቸው አልቀሩም በከንቱ
የራማው መልአክ ቅዱስ ገብርኤል እሳቱን አጠፋው፣ ሰለስቱን ሕፃናት ነፃ አወጣቸው። የወንቅ እሸት ገብርኤል አንተ ታላቅ መልአክ የሞቴን ደብዳቤ በሕይወት የቀየርክ፣ በምን አንደበቴ አንተን ላመስግን? አባን ጠብቅልን ዝናርህን ታጥቀህ፣ ገደማችን ይኑር በብርሃን ድንኳን፣ በጠላት ፍላጻ ቀስቱን እያጠፍክ። የወንቅ እሸት ገብርኤል ስምን ሲጠሩህ ከተወረወረ ከሳት ታወጣለህ። የሰይጣንን ሴራ እያፈራረስክ የሰው ልጅ ከስራት ነፃ ታወጣለህ። የሞትን ደብዳቤ ሁሌም ትቀዳለህ። የበረሃው መናኝ የድንግል ስጦታ እንዴት አርጎ ሰራ የሰራዊት ጌታ። የወንጌል ገበሬ አባታችን ይንታ፣ ስላንተ ልመስክር ከጧት እስከ ማታ፣ እጽፍ ድንቅ እያልኩ ለሰራዊት ጌታ። ወንድም ከወንድሙ በሚጋደልበት ብሔር ተከፋፍሎ ቋንቋ ዘረኝነት፣ ሁሉንም የሚያስተምር የሚሰብክ በአንድነት፣ የበረሃው መናኝ ነው የሰላም አባት። ስላዳመጣችሁ ያመሰግናለሁ። እግዚአብሔር ሁሉንም አስወግዶ ሰላማዊ ዘመን ያምጣልን። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። እግዚአብሔር በምሕረቱ በቸርነቱ ይጎብኘን። እግዚአብሔር አምላክ ረድኤቱን ይላክልን። የሞቱትን ሰዎች እግዚአብሔር ነፍሳቸውን ይማር። የቆሰሉትንም መድኃኒቱን ይስጣቸው፣ መድኃኒቱን ይስጥልን። እናንተም በያላችሁበት ይጠብቃችሁ።